ናታን በአበቄል ተስፋ ቆረጠ። ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራ ሙካዲድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ሸውና ከኔ ጋር አልሐምዱሊላህ። ወደ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ያው እንግዲህ ናታን አበቄልን በጣም ታዝቧት፣ በቃ አንቺ ምንድን ነሽ? አንቺ ምን አይነት ሰው ነሽ? አንቺ ቀየራለሁኝ እንደዚህ አልሽው ለዚህ ነው እንደ እያለ እና ናታን አበቄል መቼም እንደማትቀየር ገብቶታል ማለት ነው። በቃ አንቺ ለዚህ ነው እንደ ቀየራለሁ ምናምን ያልሸዋለ። ምክንያቱም ናታን እየቀየራለሁኝ ቁርስ ልስራለሁ እንደ ራት ልስራለሁ እንደ በቃ እኔ ጥሩ ሰው ነው መሆን ነው የምፈልገው። ሰላም ደግሞ ያን እንድትወለውል ምናምን ስትመጣ ሰላም እኔ ወለውለዋለሁ ምናምን እያለች ስታስመስል ነበረ። እንዴ መሆና ነው ስትሉ ድረስ እሷ ተቀብላ ስትወለውል ናታንና ሰላም እየተያዩ የሳቁ ነበር። ምን ደስ ቡነቱ እሷ ናት ወይስ እሷ የለችም በሚል ማለት ነው። እና ቅሷ ቅብል ብላ ያንን ያለውን ወላወለች ምናምን በቃ ደህና ሰው ልኮን ያኔ ደህና ሰው መሆንና እኮ ደህና ሰው መሆንና ደህና ሰው መምሰል ልዩነት አለው። ያ ነው እሷ ያልገባት ነገር ማለት ነው። ደህና ሰው መሆን በመምሰል ምንም አይተካም። ምክንያቱም ነገ ተነገ ወዲያ ያው የለመደችው ባህሪዋ ግንፍልና የሚለው አሁን እንደ አበቄል ማለት ነው። አበቄል አንድም ቀን አልቆየችም ያንን ባህሪዋን ወዳው ስትሽረው። እንግዲህ ያን ባህሪዋን ሽራ ሰላምንም ለማዋረድ ሞከረች። አሁን ደግሞ በዳጣ መታለች። ዳጣ ምስኪን አሁን በቃ በጣም ነው የደነገጠችው። ምክንያቱም ያላሰበችው ነገር ነው። እሷ እንደ ደህና ነገር ሂጅና ግጅልኝ ብላት እሷ ራሱ ገርሟታል እኮ እንዴ መሆንሽ ነው መልሱን ምናምን ስላት ራሱ መልሱን ውሰጂው አለቻት። እና እንደዛ ስትላት ገርሟት ነበርና ያን ሁሉ ያደረገችው ግን ለዚህ እንደሆነ ሊገባት ይገባ ነበረ። ምክንያቱም እሷ ልትቀየር አትችልም። አበቄል የክፋት ጥግ ናት። እሷ ጭንቅላቷ እኮ ዝም ብሎ ቁጭ አይልም። ላዚም ችግር ማሰብ አለበት። ላዚም የሆነ ችግር የሆነ አስተሳሰቧ ማለት ነው ችግር ምን ችግር ልጠሩ ልተያ ደግሞ ሰላምንና ዳጣን በጣም ነው የምጠላቸው። ምክንያቱም እንደምታቸው ሰላምና ዳጣ በጣም ነው የሚዋደዱት። ያው እናትና ልጅ ስለሆኑ ማለት ነው። ያልታወቁ እናትና ልጅ አሁንማ ይፋ ሆነ እኮ ሁሉም ኮሜንት ላይ እኮ ሰላምና ዳጣ እናትና ልጅ መሆናቸውን ከመጀመሪያው ያወቀ እያሉ ሁሉም በቃ እንደዛ ነው የሚጽፈው። እና ሰላምና ዳጣ በቃ ሰላም የሆነ ዳጣ የሆነ ነገር ስትሆን ሰላም በጣም ነው የምታስበው፣ በጣም ነው የምትጨናነቀው። በቃ ሰይጣን ቁራጭ ዝም በያት ምንም አትሆንም እኮ ፈጣሪም እኮ ጥሩ ጥሩ ሰዎችን አይጎዳም። ውሃ ደግሞ ምስኪን ናት ጥሩ ሰው ናት እና ውሃ ምንም አትሆንም። ዳጣዬ አብሽሪ አይዞሽ ትላታለች። ዳጣ ደግሞ እንዴ ሰላም እያልሰማሻትም እንደ እሷ እኮ በእኔ ነው የማኘችብኝ አንቺ ነሽ እንደዛ አደረግሻት ብላ እኮ ነው አንቺ ምን ነሽ መረሻት ብላ አለችኝ አለች ማለት ነው። እና እሷ ናት መርዚቱ አለች ሰላም ደግሞ እና ሰላም ዳጣ ስትከፋ አትወድም። ልትሄድ ስትል ተቤቱ እኮ ሰላም ታስታውሳላችሁ ልትሄድ ነበረ። በቃ እኔ እሄዳለሁ በቃ ተስፋ ቆርጣ ያው ልጇ ትመጣለች በሚል ነው እስከዛሬ የኖረችው እና መጨረሻ ላይ ተስፋ ቆርጣ እኔ በቃ ተዚህ ቤት ሂጄ የራስን ህይወት አግብቼ ወልጄ የራሴን ህይወት መሰረታለሁ ብላ ነበር ሰላም። ከዛ ነው እንደገና ዳጣ ስትመጣ ነው የቀረችው። እና ናታን ራሱ ሰላምዬ ለምንድን ነው የቀረሽው ሲላት በቃ እኔ አልሄድም አለችው። የሆነ ልቧ ነገራት መሰል እና ምንድን ነው ምክንያቶች ሲላት ምንም ምክንያት የለኝም ግን በቃ አልሄድም ብላ ቀረች ማለት ነው። ምክንያቱም ልጇን ስለመጣችላት የሆነ እህሳሷ ስለነገራት ማለት ነው። እና መጨረሻ አካባቢ ደግሞ ተቤት አስወጥታት ነበረ። ዳጣም በጣም ሲጠናባት በቃችሁ ብላ ኤቢ ያታስቀምጣ ስትል በቃሽ በቃ ካላስ እኔ እዚህ ቤት ስለተቀመጥኩኝ ነው አንቺ እንደዚህ የምትነዘንዥ ብላ ቤቱን ትታ ሄዳ ነበርና ስለ ሰላም ለናታን ስትነግረው በቃ እሷ ተለለች እዚህ ቤት እኔ እሄዳለሁኝ ዳጣ ከሌለች እኔም አልቀመጥም እዚህ ቤት ምናምን ስትለው ነበርና አዎ እሷ እኮ የቤቱ ድምቀት ናት ግን ምንም ማድረግ ይቻላል ብለሽ ነው ሰላምዬ ምናምን አላት። መጨረሻ አካባቢ ግን ምንድነው ዳጣም ትሄዳለች ሰላምም ትወጣለች ስትለው ኤቢ ለናታን ሰላምና ዳጣ ተሄዱን የሚሄዳለሁኝ አላታ በግድ ነው እንዴ እኔ ካንቺን አላገባሽም ምሪያስ ሲላት ማለት ነው በግድህ ነው ወዴህ ነው እሱን እናያለን ትላለች። ፍቅር በግድ ያለ እንደ የኤቢ እኮ መሀይምነት በቃ አይን የወጣ መሀይምነት ነው። ክፋቷም እንደዛው አይን የወጣ ክፋትና አይን የወጣ መሀይምነት ነው። ይመቻት። ዞሮ አሁን ዳጣ ከእዳው ነጻ ሆናለች። ውሃም ድናለች። ግን አያችሁት የክፋት
የምፈልጉትን ሳይሆን የማፈልጉትን የምትወዱትን ሰው ራሱ ሊያሳጣ እንደሚችል ማለት ነው። እሷ ውሃን ብታገለምጣት ምንም ብትላት እህቷ ናት፣ አንድ ፍሬ እህቷ ናት፣ ትወዳታለች። ነገር ግን እሷን መጉዳት ሳትፈልግ ጎርታት ነበረ። የክፋት እንግዲህ እሷ ያሰበችው ውሃ ዳጣን ነው፣ ውሃን ልትገላት ነበር ማለት ነው። እና ክፋት ይሄ ነው። ሌላ ምንም ግን ለዚች ለውሃ ለዳጣ ሰላም ብትሆንላት ውሃ ራሱ ያንን አትጠጣም ነበረ። ይህንን ክፉ አስተሳሰብ ባታመጣ ኑሮ ኤቢ ውሃ ምንን አትጠጣም ነበረ። ለዚህ ሁሉ ደረጃ አይደረስም ነበር ማለት ነው ውዶች። እና ሴትዮቱ ራሱ ምስኪን አባትዮ እኮ ጋሽ ደረጀ በቃ ታልሆነ ወደ ውጭ ትሄድ እንዴ ሲላት አይሆንም አለች እንጂ እንዲያው ጋሽ ደረጃ ያመጣው ነበር ጥሩ። ምክንያቱም ወደ ራሷ ትመለሳለች። አሁን እሷ ስለምንም ስለማታስብ ቤተሰቦቿ ያለችውን ያደርጋሉ። ፍስስ አድርገው ስላሳደጓት ለዚያ እኮ ነው እንደዚች ምልቅ ያለችው እኮ ለዚያ ነው። ግን ትንሽ ብትመከር ጥሩ ነበረ ማለት ነው። ያው እንግዲህ መመከር ስላችሁ በመገረፍም ጋሽ ደረጀ ገረፋት ምንም። ስለዚህ ትንሽ ለየት ብላ የቤተሰብን ፍቅር ናፍቆትን ብትቀምሰው ጥሩ ነበር። እና እናትይቱ አንቺስ እንደው ይሄ ደረጃ ያለው ነገር እውነት ነበረ፣ አንቺ ወደዚያ ወደ ውጭ ሀገር መሄድ አለብሽ ምናምን ትላት። ኧረ እኔ ወደ ውጭ ሀገር መሄድ አልፈልግም። ምን ጎለባት ትሄዳለች? ምን ጎለባት ትሄዳለች? ኧረ እኔ አልፈልግም እኮ ወደ ውጭ ሀገር መሄድ፣ ማየ ወደ ውጭ ሀገር መሄድ አልፈልግም አለች ማለት ነው። እና እንግዲህ ሴትዮቱ ምስኪን ክፉ እሷ መች እሷ ጥሩ ሰው ናት። የቤቱ ግን እሷ መችም የእናት ሆድ ዝንጉርጉር በሚለው ማለት ነው። ኤቢ ችግር አለባት። መቼ ተመክራ ወደ ራሷ እንደምትመለስ አሁን ይሄ ነገር ታውቋል። ጋሽ ደረጀም እንዳልኳችሁ ጋሽ ደረጀም ያመጣው ሀሳብ ጥሩ ሀሳብ ነበረ። ካሜራ ተገጥሟል ምናምን ብለው ማወቅ ይችላሉ። አሁን ግን ሴትዮቱ ስለሰማች ደግሞ አንቺ እኔን እንደዚህ ልታረጊ ነው፣ እኔን ልገልኝ ነውና ናታንን ልወስጂ ነበረ ስትል በቃ በትክክል ነው የገባት ሴትዮቱ ማለት ነው። ምክንያቱም ኤቢ ናታንን እንደምትወደውና እሱን ለማዳን ደግሞ እሱን የራሷ ለማድረግ የማታደርገው ነገር እንደሌላት ያንን መድኃኒት ራሱ ለራሷ ልትጠጣው እንደሆነ ገብቷታል ሴትዮቱ ማለት ነው። እና ለዛም ነው እያለቀሰች ገብታ ለጋሽ ደረጀ በቃ እሷ ናት ኤቢ ናት ያረገችው፣ ይሄንን ነገር ያረገችው ኤቢ ናት ብላ ለጋሽ ደረጀ ነገረችው። ለዛ ነው። እና አሁን እንግዲህ ምን አይነት እርምጃ እንደሚወስዱባት አላውቅም። ሁለተኛ ደግሞ የሰላምዬ ግን ተደባብቆ መቅረት የለበትም ነበር፣ መታወቅ ነበረበት። ዳጣ ኤቢ ለራሴ ስትይ አፍሽን ዝጊ ያለቻት ለራሴ ስትይ አፍሽን ዝጊ ስትል ጸጣለች። ምክንያቱም ያ ነገር ቢወጣ እንደውም ዳጣ ብትናገር ኖሮ አሪፍ ነበረ። ልጁ ፍቅረኛዋ እንደሆነና ሰላምን ለማጋለጥና ለማዋረድ እንዴት ተባባለችው ብትናገር የጥፋት ሰዋ ይደጋገም ነበረ ማለት ነው። ግን ያው እሷም ዳጣም ስለምትወዳት ዝም አለችላት፣ አሳለፈቻት ማለት ነው። እና የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ ስተምንገናኝ ባይ ባይ።